ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እስቲ መንፈሳዊ ፕሮግራማችን ላይ ነን ያለነው ስለ መጽሐፍ አስቴር ነው እንድናወራበት የምፈልገው። መጽሐፍ አስቴር ላይ ያሉ ለኛም ለዚህ ዘመን ምልክት የሚሆኑን ብዙ ነገሮች አሉ ማለት ነው። እንግዲህ መጽሐፍ አስቴር እንደምናየው መጽሐፍ አስቴር ላይ የአስቴር ታሪክ ነው ያለው። ንጉሱ ቀድማ የነበረችውን ሚስት በምትጠራበት ሰዓት ወደ ንጉሱ አልመጣም ብላ ስላለች ሌላ ሚስት ይፈለግለት። ምክንያቱም በዛ ዘመን ንጉስ ነውና ሚስቱ አልመጣለች ተብሎ ከተተወ የሁላችንም ሚስቶች ላይፈልጉን ይችላሉ። ስለዚህ ሴቶቹ እንደዛ ሆነው እንዳይቀጥሉ፣ ወንዶቹ ላይ እንዳይኮሩ፣ ወንዶቹን አልታዘዝ እንዳይሉ፣ ስለዚህ እቺ ንግስትቲው ትቅርና ሌላ ሴት ትፈለግለት ብለው ህግ አወጡ። እንግዲህ ንጉሱ በንግስናው ላይ ያለ ሁሉም ያከብረዋል፣ ሁሉም ይገዛለታል። አገረ ገዢ ነው ማለት ነው። አገረ ገዢ ሆኖ ሳለ ሚስቱ ግን ያልተገባ ነገር አደረገች ማለት ነው። አንዳንድ ጊዜ በህይወታችን እግዚአብሔር የሰጠንን እድል አሳልፈን ለሰዎች እንሰጣለን ማለት ነው። ልክ እንደ ንጉሱ ሚስት ማለት ነው። ስለዚህ ከጓደኞቿ ጋር እያወራች እያለ ንጉሱ በሚጠራ ሰዓት አልሄድም አለች ማለት ነው። ስለዚህ አልሄድም አለች። ይህን ነገር ዝም ብለህ ካለፍከው አሉት ጓደኞቹ፣ ያው በሱ እኩል ያሉት፣ ይህን ነገር ዝም ብለህ ካለፍከው የእኛም ሚስቶች ነገ ላይገዙልን ነው፣ የእኛም ሚስቶች ነገ እንደዚህ ላያደርጉ ነው። ስለዚህ እቺ ሴት ትቅርብህና ሌላ ልጃገረድ ተፈልጎ አግባ የሚል ህግ ወጣ ማለት ነው። ስለዚህ እሱም ተቀበለ። ስለዚህ በየሀገሩ እየተዞሩ እነዚህ ለወንድ ያልታጩ ንጹህ የሆኑ ሴቶች ተፈለጉ ማለት ነው። ከዛ መሀል አስቴር የምትባል የመርዶኪዮስ ዘመድ ደግሞ አለች። ያው ከባቢሎን ነው ተማርከው የመጡት፣ ምርኮኛ ናቸው። አገራቸው አይደለም፣ የተመቸ ነገር የለም ማለት ነው። እነሱ ግን እግዚአብሔርን የሚያመልኩ ናቸው ማለት ነው። ስለዚህ እችኛዋ ህፃን ናት፣ ያው ለጋብቻ ብትደርስም ሰራተኛ ናት ማለት ነው። መርዶኪዮስ ደግሞ በንጉሱ በር ላይ ቁጭ ብሎ የንጉሱ እንግዲህ ባለሟል ልበለው በር ላይ ብቻ ንጉሱ ሲወጣና ሲገባ የሚጠብቁት ሰዎች ናቸው ማለት ነው። ረዥም ጊዜ ኖረዋል። ስለዚህ ከተመረጡት ያው ልጅ ስለሆነች ከተመረጡት መሀል አንዷ አስቴር ናት። የመርዶኪዮስ አክስቱ አጎቷ ነው። መርዶኪዮስ አጎቷ ነው ማለት ነው። ስለዚህ ምንድነው የተደረገው? እነዛ የተመረጡት ቆነጃጅቶች ጃንደረባ ማለት ያው ራሱን እንትን ያለ ነው። እንግዲህ 3 አይነት ጃንደረቦች እንዳሉ ነው መጽሐፍ ቅዱስ የሚነግረን አይደል? አንደኛው ጃንደረባ ራሱን የሰለበ አለ። ለእግዚአብሔር ብሎ ምንም አይነት ከሰው ጋር ምንም አይነት ግንኙነት አላረግም፣ ራሴን ለእግዚአብሔር ነው የቀደስኩት ብሎ የሚል አለ። ሰው የሰረባቸው አለ። እግዚአብሔር ደግሞ ጃንደረባ አድርጎ የፈጠራቸው አለ። የትኛዎቹ ጃንደረባ እንደሆኑ አላውቅም። ዞሮ ግን ባለሟል ተመድቦላቸዋል። እነዚህ ልጆች የሚያዘጋጅና ለንጉሱ የሚያስገባ። ስለዚህ ንጉሱ የወደደውን ነው የሚያገባው፣ ያው ንጉስ ነው ማለት ነው። ስለዚህ ሌሎቹ የሚደረግለት በሽቶ መታሸት፣ ሌሎች የቁንጅና ምልክቶች ለአስቴር እንዳይደረግላት ነው የለመነችው። እባክህ ተወኝ፣ እኔ ችግር የለም እገባለሁ። ያው ንጉስ ማግባት ማንም ሰው ስለሚፈልግ ግን እነዛ የሚደረግላቸውን ይሄ በከርቤ ማሸት ምናምን አለ የቁንጅና። አሁን እኮ አለ አይደል ከተማ ውስጥ ማሳጅ ሄደው ሞሮኮ ባዝ ምናምን እንደሚባለው በዛን ሰዓት በከርቤና በምናምን ነው የሚያሿቸው። ያ እንዳይደረግባት ነው የፈለገችው ማለት ነው። እና እንዲሁ ነው የገባቸው። እነዛ እንደዛ አምረው ጭስ ጨሶባቸው ምን ተብሎባቸው ከገቡት የበለጠ አስቴርን ወደዳት ማለት ነው። አስቴርን ወደዳት፣ ሚስት አድርጎ ተቀበላት ማለት ነው። ሚስት አድርጎ ተቀበላት። መርዶኪዮስ ደግሞ በር ላይ ነው ያለው። የንጉሱ ወዳጅ ሃማ የሚባል ሰው አለ።
ሃማ ማለት የንጉሱ በጣም የቅርብ ወዳጅ ነው ማለት ነው። የንጉሱ በጣም ወዳጅ ነው። ሲገባ ሲወጣ መርዶኪዮስ ሌሎቹ ሲሰግዱለት፣ መርዶኪዮስ ግን አይሰግድለትም። ምክንያቱም የሚሰግድለት አምላክ ስላለው ማለት ነው። ያከብረዋል፣ በትክክል ይገዛል፣ ግን እንደ ሌሎቹ አያሽቃብጥለትም። ስለዚህ ሁሌ ያናድደዋል። ሲያየው በቃ በር ላይ ተቀምጦ ሰላሜን ከሚነሳኝ ደስታዬን ንጉሱ ጋር ስመጣ ደስ ቢለኝም በጣም ደስታዬን ከሚነጥቀኝ ሰው አንዱ ይሄ ነው ብሎ ነው የሚያስበው ማለት ነው። ስለዚህ አሰበና ብቻውን ቢገለው ጥቅም የለውም፣ ዘሮችን ለማጥፋት ነው ያሰበው ማለት ነው። ሁልጊዜ ንጉሱ ጋር ሲገባ ቁጭ ብሎ ያዋል፣ አይሰግድለትም፣ እንደሌሎቹ አይሽቃብጥለትም። ስለዚህ እኔ የንጉስ ጓደኛ ነኝ፣ የንጉሱ ተከታይ ነኝ፣ ሌሎቹ ለኔ እንደዚህ ሲሆኑ እሱ ግን ለኔ እንደዚህ አይሆንም ብሎ ሁልጊዜ ይቆጣል። ስለዚህ ምንድነው ያደረገው? መስቀል አዘጋጀ ማለት ነው። መስቀል አዘጋጀና ሊያሰቅለው ማለት ነው። ያኔ ያው በመስቀል ላይ ነው ስቅላት ምንም የሚደረግ የነበረውና በሌሊት ተነስቶ ያንን ካዘጋጀ በኋላ ወደ ንጉሱ ሊገባ መጣ ማለት ነው። ሌሊት ላይ ደግሞ ንጉሱ እንቅልፍ እምቢ አለውና እስቲ መጽሐፍ አምጥታችሁ አንብቡልኛል። ከሱ በፊት የነበረውን ንጉስ ይሁን ይሄኛውን ንጉስ ይሁን አላቅም፣ ብቻ ንጉሱን ሊገሉ ሲሉ መርዶኪዮስ ውጪ በር ላይ ከመርዶኪዮስ ጋር በንጉሱ በር ላይ የሚቀመጡ ሰዎች ሲማከሩና ንጉሱን ለመግደል ሲያሰሩ በፈንቅለ መንግስት ሊያረጉ ሲሉ ሰምቶ አድኖታል ንጉሱ። ስለዚህ አጋጣሚ ያንን ክፍል አነበቡለት ማለት ነው። ታዲያ ለዚህ ሰውዬ ምን ተደርጎለታል ሲል ምንም አልተደረገለትም ይላል። በር ላይ ማን አለ አላቸው። በር ላይ ሃማ አለ። ሃማ የመጣው ለምንድን ነው? ይሄንን መርዶኪዮስ ሊያሰቅለው ማለት ነው። ሊያስፈቅድ ነው የመጣው። ግባ አለው። ከዛ ንጉስ ለሚወደው ምን ይደረግለታል ብሎ ሲጠይቀው ንጉስ ከኔ ሌላ ማንን ይወዳል? እኔን ነው የሚወደው። ስለዚህ ይሄ ነገር ለኔ ነው ማለት ነው። ስለዚህ ምን አለ? ንጉስ በሚቀመጠው ዙፋን ላይ ፈረስ ላይ ይቀመጥ፣ የንጉሱ ካባ ይልበስ፣ በከተማ ንጉስ ለሚወደው እንዲህ ይደረግለታል ብሎ ጥሩምባ እየተነፋ ይሄዳል። ይሄ ማለት እንግዲህ እኔ እዚህ ላይ የተረዳሁት ይሄ ሃማ ለንጉሱ ራሱ ተቀናቃኝ ነው። ምክንያቱም ምንድነው ንጉስ የሚወደው እኔን ነው ስላለ የንጉሱን ፈረስ፣ የንጉሱን ካባ፣ የንጉሱን ኤቭሪቲንግ እየተመኘው ነው። ስለዚህ ይሄ ሰውዬ አይደለም ለመርዶኪዮስ ለንጉሱ ራሱ ጓደኛ መሆንም ይችላል አይደለም ማለት ነው። ከዛ ምንድነው ያለው? ልክ እንደዚሁ አሁን እንዳልከው እዛ በር ላይ ለተቀመጠው ለመርዶኪዮስ አድርግለታለሁ፣ ምንም እንዳይጓደላል። እዛ ወጣና ብሎ ፈረስ ላይ ጫነው፣ የንጉሱን ካፖርት አለበሰውና እየነፋ ንጉስ ለሚወደው እንዲደረግለታል እያለ ከተማ ለከተማ ዙሮ አምጥቶ እዛ ቦታ ሲያስቀምጥ፣ አንዳንድ ጊዜ ሰዎች ከፍ ስንል በቃ እንነፋለን፣ በጣም ዝቅ ምንል አይመስለንም። ይሄ ግን መርዶኪዮስ የተባለው ተምሳሌት ነው። እንደዛ የተደረገለት ህዝቡ ቆሞ ሲሰማ የነበረ ንጉስ ለሚወደው እንዲደረግለታል ስለሚወደው ንጉሱ ይሄን አደረገለት በተባለበት ሲመለስ ግን እዛው ቦታው ላይ ነው ቁጭ ያለው። ምክንያቱም ያለ እግዚአብሔር ፍቃድ አይንቀሳቀስም ማለት ነው። ይሄንን መማር መቻል አለብን። የሆነ ቦታ ሲሰጠን የምንወርድ የማይመስለን ሰው፣ የሆነ ቦታ ሲሰጠን በቃ እዛው ተሰቅለን የሚመስለን ሰው፣ መኪና ላይ ስንወጣ በመኪና መውረድ እንዳለ የማናስብ ሰው፣ ሀብት ሲኖረን ድሃ ማንመስል ሰው፣ ድሃን የምንሳደብ ሰው፣ ትላንትና ማንነታችንን የምንረሳ ሰዎች ከመርዶኪዮስ መማር መቻል አለብን። ከዛ ሃማ ወደ ቤተሰቦቹ ሄዶ ቀድሞም ስቀለው ይሄን ያህል ክንድ መስቀል አዘጋጅ ያሉት ሚስቶቹ ናቸው። አሁን ሄዶ የተደረገውን ሲነግራቸው ይሄ ሰውዬ አይሁዳዊ ከሆነ በእርግጥ አንተና ቤተሰብህ ትጠፋላሉት። አንዳንድ ጊዜ የመከሩን ሰዎች መልሰው
እነሱ የመከሩንን ድርጊት ፈጽመን ወድቀን ስናይ እዛ ላይ ይጨምሩልናል። እነሱ ናቸው የመከሩን፣ ምከሩን አልን፣ መከሩን። የእነሱን ምክር ወደ ተግባራዊ ስናደርግ ፌል ሲያደርግ ከዛ ይወቅሱናል ማለት ነው። አንተ እኮ እንዲያርገ አንተ እኮ እንዲያርገ ብለው ማለት ነው። ልክ እንደዛ ነው ያሉት። የሰውዬ አይሁዳዊ ከሆነ አንተና ቤተሰብ ትጠፋለህ። ከዛ መስቀሉ ያው እንደተዘጋጀ ነው። መስቀሉ ላይ የሚሰቀለው አንድ እሱ ነው። ዘሮቹ በሙሉ ግን እንዲያልቁ ፈለገ። ስለዚህ በዘሮቹ ለምሳሌ ከሆነ አካባቢ ቢሆን የመጣ ነው፣ እዚህ ጋር ከሆነ ያጠፋ ነው። እኛም ብቻ ሳይሆን እዛ አካባቢ ሄዶ ቤተሰብን እንደማጥፋት ቁጠሩት። ህግ አወጡበት፣ ህግ አስወጣ። ህግ አስወጥቶ በዛ አካባቢ ያለውን የእሱን ዘር በሙሉ እንዲገደሉ ማለት ነው። ከዛ ይነስ ሲሰማው መርዶክዮስ ያው ያጎቷ የሆናት ልጅ የንጉሱ ሚስት ናት። ለሷ መልእክት ላክ፣ ግቢና ንገሪው የላከው መልእክት አለ ማለት ንጉሱ ሳያቅ ያኛው አሳምኖት ማለት ነው። ስለዚህ ሊቀለበስ የሚችለው በራሱ በንጉሱ ፊርማ ነው ሲላት፣ እንዴ ንጉሱ እኮ ሳይጠራ መግባት አንችልም። ሳይጠራ ልክ እንዳሆኑ ባልና ሚስት አይደለ? ያው ባልና ሚስት አብሮ ነው መሰለኝ የሚተኙት። ድሮ ግን እንደዛ አይደለም። አይ ቲንክ የኛም ነገስታቶች እንደዛ አይደሉም። ለምሳሌ አዲስ አበባ ዩኒቨርሲቲ ያለውን ሙዚየም ስንሄድ የኃይለ ሥላሴ መኝታ ቤት ይሄ ነው። የቴጌቱ ቴጌ ጣይቱ ናት። ጣይቱ ናቸው አይደለም? ማን ነበሩ? የኃይለ ሥላሴ ሚስት ጣይቱ የሚኒሊክ ሚስት ናት። እና ብቻ ዞሮ ዞሮ ባልና ሚስቶቹ ለብቻ ነው መኝታ ቤት ያላቸው። ስለዚህ በፊትም እንግዲህ የነ አስቴርም ከንጉሱ ጋር ያው ዝምላ ዘውዘው አትልም መሰለኝ ሚስት ነኝ ብላ ንጉስ ሳይጠራኝ መግባት አልችልም፣ ንጉስ ሳይጠራኝ በገባው ጊዜ ሞትን ሞታለሁ ስትል ምንድን ነው ያለው? ስኝ ያላት መርዶክዮስ፣ አንቺ በንጉስ ቤት ዛሬ ላይ ለዛሬ ሊሆን ይችላል ያዘጋጀሽ እግዚአብሔር፣ እኔ እድናለሁ፣ እኔ በንጉስ ቤት አንቺን እግዚአብሔር አንቺን በንጉስ ቤት እንድትኖር የንጉስ ሚስት ያደረገሽ ለዚህ ዘሮቼ እንዳይጠፉ ለማዳን ሊሆን ይችላል። አንቺ በንጉስ ቤት ስላለሽ እኔ ድናለሁ ብለሽ ለሚጠፉት ወገኖች ካላሰብሽ ለአይሁድ ይላል ያ ዘሮቹ ማለት ነው፣ ለአይሁድ መዳን ከሌላ ቦታ ይመጣል፣ አንቺና ቤተሰቦች ግን ትጠፊያለሽ። ከዛ ወዲያው ምንድን ያለችው? በቃ ሁሉም ሰው ይጹም ለ3 ቀን፣ ከዛ እገባለሁ ወደ ንጉሱ፣ አሳልጠራሽ ነው የመጣሽው ብሎ ቢገለኝም ይግደለኝ አለችው ማለት ነው። ከዛ 3 ቀን ሁሉም ጾሙ፣ ህፃናቱ፣ ከብቱ፣ ምንም ሳይበላ 3 ቀን። ከዛ በ3 ቀን ሲያያት ንጉሱ ነይ እስቲ ምን ፈልገሽ ነው? የሀብቴን እኩሌታ ሁሉ ሰጥሻለሁ። እግዚአብሔር በፊቱ ሞገስ ሰጣት ማለት ነው። ዛሬ ሞገስ እንዲሰጠን መጸለይ ነው እንጂ ያለብን ተኳኩለን ምናምን ብለን ምናምን በአንደበት ርቱዕ ለመሆን መሞከር ምንም ጥቅም የለው። ከዛ አንተና ሃማ እባክህ ግብዣ ላድርግና ኑ ቤት አለችው ማለት ነው። ከዛ ተጠሩ። በጣም ደስ አለው ንጉሱ እንትን ሃማ፣ ያው ንጉሱ የትም ይዞት ስለሚሄድ ማለት ነው። ግን ምን ዋጋ አለው? መርዶክዮስን ካየሁት ደግሞ ሰላሜን አጣለሁ፣ ይህን ሰውዬ ሳላሰቅልማ እንዴት ይሆናል ብሎ ነው የሚያስብ። ከዛ ወደ ንጉሱ ቤት ግብዣ መጡ። አሁንም ንጉሱ በጣም ደስ አሰኝተዋለች። ልዩ ፍቅር እግዚአብሔር በውስጡ ከቷል። ንግስቲት ሆይ ልስጥሽ የምትፈልጊው ምንድን ነው? እስከ ሀብቴ እኩሌታ፣ እስከ ሀብቴ ግማሽ ድረስ እሰጥሻለሁ ማለት ነው። እንግዲያው አንድ ሰው ዘሮቼን በሙሉ ሊጨርስ ህግ አውጥቷል። ማን ነው ሲላት ሃማ ነው። በጣም ይናደዳል ንጉሱ።
ተናዶ ወደ አትክልት ቦታው ወደ አትክልት ሰፈሩ ሲሄድ ሃማ መጥቶ ሲለምናት ዞር ሲል ተንበርክኳል አጠገቧ። እኔ ንጉሱ ፊት አንተ የኔን ንግስት እንደዚህ ታደርጋለህ? በሉ ውሰዱ ሲል መርዶክዮስን ሊያሰቅል ያዘጋጀው እንትን አለ፣ መስቀያ አለ ይሉታል። እዛ ውሰዱና ስቀሉት። ከዛ ወዲያው ለዛ ህግ ሌላ ህግ ወጣ። ዘሮቹን ሊጨርስ ሄደ። ሌሎች ሰዎች ማስቆም አይቻልም፣ ህጉ የተፈቀደ ስለሆነ በማህተም በንጉሱ ማህተም ስላሳተመው ማንም ሊገለብጠው አይችልም። ግን ምንድነው የተደረገው? እዛ ያሉት ራሳቸውን እንዲከላከሉ፣ ራሳቸውን የሚከላከሉ ከሆነ ደግሞ እነኞቹ ጨፍጭፉ የተባሉትም ይፈራሉ ማለት ነው፣ ያው ስለሚሞቱ። በፊት ዝም ብሎ ገዳይ ነበር የሆኑት። ሃማ ከነ ልጆቹ ተሰቀለ። መርዶክዮስም እስከነ ዞሮቹ ተረፈ። ንግስቲቱም ያው እግዚአብሔር ባዘጋጃ ሰዓት ለእግዚአብሔር ህዝቦች በረከት ሆነች ማለት ነው። እና የአስቴር ታሪክ ደስ ይለኛል። በደንብ አልገለጽኩላችሁ ይሆናል፣ ግን ሙሉን ግቡና መጽሐፍ አስቴር ላይ አንብቡት። እኔ እንድትነሳሱበት ነው። ቤተሰቦቼ አመሰግናለሁ። ሰላም ሁኑ።